ኢትዮጵያ ውስጥ እንዴት ነው መኖር የምትፈልገው? አንዱ ካንዱ ሳይበልጥ አንዱ ካንዱ ሳያንስ አንዱ ሳይገለው ደምም ሳይፋሰስ በጣም የናፈቀ ነገርስ ምንድነው? ግን እኮ ያ ማንነት ሊመለስ አይችልም። አላቅም ለምን ተስፋ አትቆርጥም? ታዲያ እንዴት ነው የሀገራችን ችግር የሚፈታው? አባቶቻችን ግን ምን አይነት ሀገር ነው ያወረሱን? ስለዚህ ለጄኔሬሽኑ ምን ማስተላለፍ ትፈልጋለህ? አዲስ ሆኖ ዛሬ ቀኑ በባለፈው